ወዳጄ እኛ የምንሰብክልህ እሱ ስላንተና ስለኔ የተሰቀለውን እንዲሁም የሞተውን ከሙታን የተነሳውን አሁን በአብ ቀኝ ስላንተና ስለኔ የሚማልደውን ኢየሱስ ክርስቶስን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጓል። ወዳጄ የክርስቶስ ደቀ መዛሙርት የምትሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስ 14 ቁጥር 6 ላይ እኔ አለ መንገድም እውነትም ሕይወትም እኔ ነኝ አለ። ወዳጄ መንገድ የሆነው ክርስቶስ ኢየሱስ እውነተኛ የሕይወት መንገድ ላንተ ሊያሳየ እሱ ወደዚች ምድር ላይ ሰው ያልቻለውን እሱ ወደዚች ምድር ላይ ከመቤቴ ከቅድስት ድንግል ማርያም ተወልዶ ወዳጄ ከማርያም ተወልዶ ወደዚች ምድር ላይ አንተን ሊያድን ሥጋ ለብሶ ወደዚች ምድር ላይ መጣ። ወዳጄና ጌታ ኢየሱስ ክርስቶስ እሱ እውነተኛ ሊቀ ካህን ነው። የሚራራል ኢየሱስ ክርስቶስ ነው። እነሆ እናንተ ደካሞች አለ እኛን በድካማችን የሚያውቅ እስከ ዛሬ ድረስ ወዳጄ እናንተ ደካሞች አለ። አዎ በዚች ምድር ላይ ሁላችንም ደካማ ነን። ወዳጄና ድካምን እሱ ሊረዳ ድካምን ሊያግዝ እሱ ሕይወት ሊሰጠው እሱ ዘላለማዊ ሰላም ሊሰጠው እሱ ዛሬ እጁን ዘርግቶ ይላል። ለዚህ ነው ኤፌሶን ምዕራፍ 6 ቁጥር 10 ላይ ከእንግዲህ በኋላ ይላል በቀረው በጌታና በኃይሉ ችሎት የበረታችሁ ሆኗል። ወዳጄና ከፊት ቀን አለ ባለጋራ ዲያብሎስ ሰይጣን ከፊት ለፊት ክፉ ቀን አለ። ወዳጄ እውነት እልሃለሁ ነው በዚህ በጌታና በኃይሉ ችሎት እየበረታ ይህንን ዘመን ይህንን ቀን የምትዋጀው በክርስቶስ ኢየሱስ ነው። ወዳጄ መጽሐፍ ሲናገር ቀኖች ሁሉ ክፉዎች ናቸዋል። ወዳጄ ና በዚህ ዘመን በሕይወት እንደ ዕድሜ እንዳስተሳሰብ ወደ አንተ የሚለቀቅ ከጨለማው ዓለም አለ። ለዚህ ነው እኛ የእግዚአብሔር ቃል በሙላት ይኖርባችሁ ይላል። ክርስቶስ ኢየሱስ በአንተ ሕይወት ላይ ካልከበረ ክርስቶስ ኢየሱስ በአንተ ሕይወት ላይ ካልነገሰ ለዚህ ነው መጽሐፍ ሲናገር ዕብራውያን 14 ላይ እውነት እላችኋለሁ ይህ የአምላክ ይህ ጌታ የሆነው እሱ አንተን ሊያድን ኢየሱስ ክርስቶስ በሕይወት ላይ አንተን ሊነግስ እውነት እላለሁ ይህ ቃል